ማን ነው ደንበኛ? ስለ ደንበኛ መስተንግዶ ስናወራ ስለ እናቶቻችን አባቶቻችን የእንግዳ አቀባበል ሳናወራ ማለፍ የለብንም። ስለዚህ ደንበኞችን አለንን የምንለውን ፕሮዳክት ይዘን መተን ሳንሰለች ማስተናገድ ከቤተሰቦቻችን ከእናት አባቶቻችን መውረስ አለ። ደንበኛ ለምንድነው ማተር የሚያደርገው? ለምን ማተር ያደርጋል? ዛሬ ለምንድነው ስለ ደንበኛ የምናወራው? ለምንድነው ስለ ቴክኒክ ማናወራው? ለምንድነው ስለ ሶሻል ሚዲያ ፖስት ማናወራው? ለምንድነው ስለ አንዳንድ ቴክኒኮች ክሎዚንግ ቴክኒክ ማናወራው? ደንበኛ ለምን ማተር ያደርጋል? ዛሬ ቁልፍ የሆነውን ነገር ነው የምናየው። ያ ቁልፍ የሆነው ነገር ምንድነው? ሰርቪስ ነው። እስቲ ሁላችሁም ሰርቪስ በሉ። ሰርቪስ ለሴልስ እና ለማርኬቲንግ ለቢዝነስ በጣም ወሳኙ ነው። ምክንያቱም ሰርቪስ ስለማን ስለሚያወራ ነው? ስለ ፒፕል ነው የሚያወራው፣ ስለ ሰዎች ነው የሚያወራው። አንድ በጣም ማደንቀው የሴልስ እና ማርኬቲንግ ጸሐፊና አሰልጣኝ ያለና ምን ይላል መሰላችሁ? ጌት አውት ኦፍ ኮሚሽን ቢዝነስ ኤንድ ጌት ኢንቱ ፒፕል ቢዝነስ ይላል። ለሽያጭ ባለሙያዎች ነው የሚመክረው። ከኮሚሽን አስተሳሰብ ከገንዘብ አስተሳሰብ ውጡና ምን ላይ አተኩሩ ነው የሚለን። ምን ላይ አተኩሩ ይላል? አይሰማም። ሰዎች ላይ አተኩሩ ይላል። ምክንያቱም ሰዎችን መያዝ ይሻላል ጊዜያዊ ገንዘብ ከማግኘት። ስለዚህ ዛሬ ሁላችሁም የሰርቪስ ማይንድ ሴት የፒፕል ማይንድ ሴት ይኖራቸዋል ማለት ነው። እውነቴን ነው የምነግራችሁ። ሰው ተኮር የሆነ ቢዝነስ፣ አገልግሎት ተኮር የሆነ ቢዝነስ ፌል አያደርግም። ማን ነው ደንበኛ? በነገራችን ላይ ደንበኛ ማን እንደሆነ ካላወቅን ደንበኛን በአግባቡ ልናስተናግድ ልናረካ አንችልም። ደንበኛ ማን ነው? የገንዘብ ከፋያችን ነው፣ የገቢ ምንጫችን ነው። ደንበኛ ማን ነው? የተቋቋምንበት ዋና ዓላማው ነው። በነገራችን ላይ ቢዝነስ የሚሰራው ፋብሪካ ውስጥም ይሁን ሶፍትዌር ቴክኖሎጂ የሚሆን የሚያመርተው ዓላማው ማንን ማገልገል ነው? ደንበኛ ነው ዓላማው። ስለዚህ ደንበኛ ማለት የተቋቋምንበት ቢሮአችንን ስንከፍት ንግድ ፍቃድ ስናወጣ ያወጣንበት ዓላማ ማን ነው? ምናመርተው ብሎኬት አይደለም። ምናመርተው የፋብሪካ ዕቃ አይደለም። ማን ነው? ዓላማችን ማን ነው? ቢዝነስ ስንጀምር ደንበኛ ነው። ምክንያቱም ይሄን የማመርተውን ብሎኬት፣ ይሄን የማመርተውን ልብስ፣ ይሄን ኢምፖርት የማደርገውን ኮስሞቲክስ ፕሮዳክት የሚገዛኝ ሰው አለ ብለን አስበን፣ ደንበኛ ማለት ምርታችንና አገልግሎታችንን የሚጠቀም በዛ ደግሞ መፍትሄ የሚያገኝ ላገኘው መፍትሄ ደግሞ ተመጣጣኝ ክፍያ ምንም ያደርገን የሚከፍለን ማለት ነው። ደንበኛ ማን ነው? እጅግ በጣም ጠቃሚ የሆነ እንግዳችን ነው። በነገራችን ላይ ስለ ደንበኛ መስተንግዶ ስናወራ ስለ እናቶቻችን አባቶቻችን የእንግዳ አቀባበል ሳናወራ ማለፍ የለብንም። እስቲ ሁላችሁም ቤታችሁ እንግዳ ሲመጣ እንዴት ነበር አስታውሱ። ለእንግዳ ተብሎ የተቀመጡ ምኖች አሉ፣ የሸክላ ሰሃኖች አሉ። እናንተ ታለቅሱ ማትበሉባቸው ማለት። እንግዳ ሲመጣ የሚወጡ ምንጣፎች አሉ። ያ ነው አንዴ ኦፕራ ገጠማት። ባይ ዘ ዌይ የሆነ ቦታ ታቆታላችሁ። በጣም ሺዝ አ ቢሊዮነር ሺዝ ኢንፍሉዌንሻል ውመን። ኦፕራ ሾው አላት አሜሪካ ላይ እና አንድ ወቅት ላይ የሆነ ፕሮዳክት ልትገዛ በጣም በውድ የሚሸጥ በክሮኮዳይል ቆዳ የተሰራ ቦርሳ አየችና ካናይ ሲዳት አለቻት። ማየት እችላለሁ መሞከር እችላለሁ ስትላት ሻጯ ምን አለቻት? ላንቺ አይሆንም እሱ because ስታያት ጥቁር ነች። አለባበሷ ምናልባት የቢሊዮነር አለባበስ ላይሆን ይችላል። እና በዛ ምክንያት በጣም ተናዳ በጣም ብዙ ወቀሳ ደርሶባታል ያ ድርጅት፣ በጣም ብዙ ነገር ማለት ነው። ምክንያቱም ደንበኛው የጠየቀውን ነገር ማሳየት ያለንን ቤስት ፕሮዳክት ማሳየት አለ። አሁን ላይ ገዛን ይችላል ደንበኛ፣ አይምሮው ላይ ግን ፕሮዳክቱን ይዞ ከሄደ ለማን ይናገራል? ሌሎች ሰዎች ይናገራል። ገንዘብ ሲያገኝ የት ነው መሄደው? ንገሩኝ። ገንዘብ ሲያገኝ እኛ ጋር ነው የሚመጣው በነገራችን ላይ። ምክንያቱም አይቶታላ ፕሮዳክታችን። ዛሬ ያላሳየነውን ፕሮዳክት ነገ ደሞዝ ሲወጣለት ነገ ቁብ ሲደርሰው የት ሄዶ ነው? ሌላ ቦታ ይገዛል ማለት። ስለዚህ ደንበኞችን አለንን የምንለውን ፕሮዳክት ይዘን መተን ሳንሰለች ማስተናገድ ከቤተሰቦቻችን ከእናት አባቶቻችን መውረስ አለ። ሰዎች እኮ በነገራችን ላይ እኛን አይነት ተመሳሳይ ፕሮዳክት እንኳን ባይኖርም ያለ መግዛት ምርጫ አላቸው። ሌላው they are not an interruption for our business ለስራችን የሚያውኩ የሚረብሹ ዲስተርብ የሚያደርጉ ሳይሆን ዓላማችን ናቸው። አንዳንድ ጊዜ ፊልም እያየን ስልክ፣ ዩቲዩብ፣ ቲክቶክ እየተመለከትን ደንበኛ ሲመጣብን እንደረበሸን የምናስብ ሰዎች ካለን ተሸውደናል። እዛ ቦታ ላይ የተቀመጥነው ለቲክቶክ ወይም ለቪዲዮ ለማየት ሳይሆን ማንን ለማስተናገድ ነው? ደንበኛውን ማለት ነው። እኛም በመምረጣቸው ፌቨር እያደረጉልን እንደሆነ ሊሰማን ይገባል። we have to say thank you። ደንበኛ ለምንድን ነው ማተር የሚያደርገው? ለምን ማተር ያደርጋል? ዛሬ ለምንድን ነው ስለ ደንበኛ የምናወራው? ለምንድን ነው ስለ ቴክኒክ ማናወራው? ለምንድን ነው ስለ ሶሻል ሚዲያ ፖስት ማናወራው? ለምንድን ነው ስለ አንዳንድ ቴክኒኮች ክሎዚንግ ቴክኒክ ማናወራው? ደንበኛ ለምን ማተር ያደርጋል? ሌላስ ደንበኛ ምን ስለሆነ ነው? የኛን በጎ ስም ለሌሎች የሚያጋራልን የሚያስተዋውቅልን ስለሆነ ነው። ኦኬ ደንበኛ ምርታችን፣ ሂደታችን፣ ቢዝነሳችን እንዲቀጥል የሚያደርግ ስለሆነ ነው። ደንበኛ ደሞዝ ከፋያችን ስለሆነ ነው። ስለዚህ አዳዲስ ደንበኞችን ደግሞ የበለጠ ትኩረት መስጠት አለብን። ታማኝ ደንበኞችን
ማፍራት የምንችለው በዚህ መንገድ ከእጩ ደንበኛ ወደ አዲስ ደንበኛ፣ ከአዲስ ደንበኛ ወደ ነባር፣ ከነባር ወደ ታማኝ ደንበኛ ማለት በነገራችን ላይ ስለኛ ድርጅት መጥፎ እንኳን ሲወራ ሽንጡን ገትሮ የሚከራከር ማለት ነው። አሁን አሜሪካ ውስጥ ስታርባክስ የሚባላል ልክ እንደ ካልዲስ ኮፊ አይነት የአሜሪካ ሰዎች ይባላል ስታርባክስን ከነካችሁ ሽንጣቸውን ገትሮ ይከራከሯቸዋል። ምክንያቱም በቃ ከላይፍ ስታይላቸው ጋር ከኑሯቸው ጋር ተጣብቋል፣ ተዛምዷል። ጠዋት የስታርባክስን ኮፊ ሳይጠጣ የሚገባ ሰራተኛ የለም። ሎያል ሆነዋል። ባይዘበ ቡናቸው ትላንት ከአንድ አሜሪካ ካለች ከስተመሬ ጋር ኦንላይን ኮቺንግ እሰጣለሁና እያወራን ነበር። እሷም ኮፊ ንግድ ላይ ነው ያለችው። የኔ ቡና አለችኝ በጣም ከስታርባክስ የተሻለ ነው አለች። ስታርባክስ ቡናቸው ቢልኛ ሀገር ቡና ስለምንጠጣ እናውቃለን። በጣም በቃ ይሄ ነው የሚባል አይደለም፣ ግን በሰው ልብ ውስጥ ምን አድርጓል አለች፣ ነግሷል። አገልግሎት ማለት ደንበኛ ፍላጎት ለማሟላት የሚደረግ ስራ ነው። ደንበኛውን ፍላጎት ለማሟላት የሆነ ደንበኛው ላይ እሴት ለመፍጠር ደንበኛውን ለማስደሰት ወይ ለማርካት የምንሰጠው ነገር ነው። ሰርቪስ ታዲያ በምንድን ነው የሚለካው? ሰርቪስ ኳሊቲው መመዘን አለበት። በነገራችን ላይ ሰርቪስን ኳሊቲውን ካልመዘን ነው ማሻሻል አንችልም። ካያችሁት፣ ከዳሰሳችሁት፣ ከመዘናችሁት ጥሬ ዕቃ ስትገዙ ችግር። ሰርቪስ ግን ስለማይታይ ስለማይዳሰስ አገልግሎት ጥራቱን መለካት ያስቸግራል። በእነዚህ መንገድ ግን መለካት እንችላለን። አንደኛው ምንድነው የምንለካበት? በታማኝነት ሪላየብል ነው ወይ? ታማኝ ነው ወይ? ሌላ ፈጣን ምላሽ ሪስፖንሲቭነስ። ደንበኛ የሆነ ነገር ኮሜንት ሲያደርግ የሆነ ነገር ሪኩዌስት ሲያደርግ የምንሰጠው ፈጣን ምላሽ ሰርቪሳችንን የምንለካበት ነው። ሌላው መፍጠር፣ እምነትን መፍጠር አሹራንስ። ሰርቪሳችንን የሚያሳምሩልን ኮምፖነንቶችን አሁን ሰርቪሳችን ጥሩ እንዲሆን ከስተመር ሰርቪሳችን ጥሩ እንዲሆን ምን ኮምፖነንቶች ያስፈልጋሉ? አንደኛው መግባባት ኮሚኒኬሽን በጣም ወሳኝ ነው። ባይ ዘ ዌይ እኔ አንዳንዴ በጣም የሚያማምሩ ሆቴሎች ገብቼ ከሰዎች ጋር ያለኝ ኮሚኒኬሽን ወይም መስተንግዶ ጥሩ ሳይሆን ሲቀር የሚያምረው ሆቴል የሚያምረው ሶፋ በዜሮ ይባዛባቸዋል። ገጥሟችሁ ያውቃል? እውነት እንነጋገር ከተባለ ማለት ነው። ቤቱ እኮ ያምራል፣ በጣም የሚያምር ፋንሲ የሆነ 5 ስታር ሆቴል ነው የምትገቡት። አንዳንዴ ግን the way they communicate with you እዛ ጋር ያሉት ከስተመር የሚያገኙ ሰዎች በዛ ስታንዳርድ አይደለም። ስለዚህ ምን ትሆናላችሁ ማለት ነው? ትበሳጫላችሁ። ሌላው ፍጥነት ነው። እኔ እንደኔ ችኩል ነኝ በባህሪዬ። የሆነ ነገር ስፈልግ ቶሎ ነው የምፈልገው። ነዳጅ ሰልፍ ላይ መሰለፍ አልፈልግም። ምግብም ሲቆይብኝ አልወድም። ብዙ ደንበኛ እንደዛ ነው አይደል? እስቲ መቆየት ነገሮች ሲቆዩ የሚያበሳጫችሁ ሰዎች እጃችሁን አሳዩ። ነገሮች ሲቆዩ አንድ ሁለት ሰዎች ብቻ ኦነስት አገኙ። ሌሎቻችሁ ያበሳጫል አይደል? ስለዚህ ስፒድ ላይ መስራት አለብን። አንዱ የሰርቪስ ኤሌመንት ስፒድ ነው። እንደዚህ አይነት ነገሮች በጣም ወሳኝ ናቸው። ሌላው ስለ ስፒድ ስለ ታይም ስናወራ ብዙ ጊዜ የሚገጥመኝ ነገር እናንተም ገጥሟችሁ ከሆነ ለምሳሌ የሀበሻ ልብስ ለማሰራት 2 ሳምንት ይሏቸዋል። ቀሚስሽ ምናምን አልቆ ከነንትኑ በ2 ሳምንት ቅዳሜ መተሽ ተጅላሉ። ቅዳሜ ስትሄዱ አልደረሰም አትባሉ። ከዛ በንጋታው ተብሎ ምናልባት ፕሮግራማችሁ ወይ ሰርግ ከነበረ ለሰርጉ 1 ሰዓት ሲቀር ነው የሚደርስላችሁ። አንዳንዴ እሱንም ድለኛ ከሆናችሁ ነው። መልበሻ ብቻ ነው ጊዜ የምታገኙ። ኢቭን ይስተካከል ምናምን ማባያ ራሱ ጊዜ የላችሁም። ስለዚህ ከሰፋም በመርፌ ቁልፍ ከጠበበም እንደምንም እላላምላችሁ ለብሳችሁ ትሄዳላችሁ ማለት ነው። ውጭ ሀገር አንድ ድርጅት አለ ባይዘው ዚሎ የሚባል አሜሪካ ውስጥ እና በጣም የታወቀ የጫማ ብራንድ ነውና ምንድነው ማርኬቱን ፔኔትሬት እንድታረግ የረዳ ሲባል እኔ አለ ለደንበኞቼ ኦርደር ሲያደርጉ 3 ቀን እላቸዋለሁ አለ ወይ 2 ቀን እንደለው ሎኬሽናቸው 3 ቀን ያልኳቸውን በሁለተኛው ቀን አደርሳለሁ አለ። 2 ቀን ያልኳቸውን በአንድ ቀን አደርሳለሁ አለ። ለምን ነው ዛም ታረጋው? ለምን 2 ቀን አትላቸውም? በ2 ቀን ማድረስ እንደቻልክ ያወቅ ሲባል ደንበኛ ኤክስፔክት ካደረገው በላይ ነው ዴሊቨር ማድረግ የምንፈልገው እኛ አለ። ፕሪንሲፕላችን አንደር ፕሮሚስ ኦቨር ዴሊቨር ነው። ገብታችኋል? በጣም ሰክሰስፉል ያደረጋቸው ነገር ይሄ ነው። ፕሮሚስ ስናደርግ በጣም በትንሹ ፕሮሚስ እናደርግና አስቀድመን አብልጠን ነው የምንሰጠዋለን። የሌሎች የብዙ ድርጅቶች ግን ችግር ምንድነው? መጀመሪያ ምን ያደርጋሉ? ኦቨር ፕሮሚስ ያደርጋሉ። በ2 ቀን አደርስላል። ይሄንን ቤቱን አሁን እንትን ሳሰራ አንድ ቢሮ አዲስ ተከራይቼ ኢንቴሪየር ማሰራት ፈለግኩና ልጁ ይሄ አልቆ ኤቭሪቲንግ ምናምን በቃ በ2 ሳምንት ውስጥ ያልቃል ያለኝ 3 ወር ሳልሰራበት ቆይቷል። በነገራችን ምን ያለ 3 ወር ብሎኝ በ2 ሳምንት ወይ በ2 ወር ተኩል ቢጨርስ ገብታችኋል? ደስ ይላችኋል። ልክ እቃችሁ ደረሰ ሲባል ዴት ትላላችሁ። ነገር ነበር እና ያ ነው በቃ ሚስጥራቸው፣ ያ ነው የስኬታቸው በምንም ተአምር። ምክንያቱም ሌላው ምክንያት አለ። አንዳንድ ጊዜ ከአቅም በላይ በሆኑ ምክንያቶች እንኳን አንድ ቀን ዲሌይ ብናደርግ በሰዓታችን ነው የምንደርሰዋል።
ስለዚህ ደንበኛ እንኳን ደህና መጣ ሳይሆን የሚባለው እንኳን ደህና መጣ ነው ማለት ነው። እሺ ለዛ መጨመር አለብን። ምን ላስተናግድ ሳይሆን እባክህን ምን ላስተናግድ ጥሩ ለዛ ባለው ድምፅ ሄሎ ጤና ይስጥልኝ እባክዎትን ማን ልበል ወይ ደግሞ እንትን ድርጅት ነን እባክዎት ምን ላስተናግዶት። ሌላ የሰውነት ቋንቋችን ነው በጣም ኢምፖርታንት ነው። ባይዘው ኮሚኒኬሽን ላይ አንዳንዴ ደንበኛውን ሳናየው ምናምን እንዲያረግን ወይ ደግሞ ስልካችንን እየነካካ ልናወራው እንችላለን። በነገራችን ላይ ስልክ ደውላችሁ ደንበኛው ከናንተ ጋር ነው ወይስ ሌላ ስራ እየሰራ ነው የሚለው አታውቃላችሁ አታውቁም? እስቲ የገጠማችሁ ሰዎች ካላችሁ ያስታውቃል አያስታውቅም? በስልክ እኮ ነው አላያችሁትም ባይን ግን እናንተ ጋር ነው አቴንሽኑ ወይስ ፌስቡክ ወይም የሆነ ነገር እየነካካ ከሌሎች ሰዎች ጋር ያወራ ነው የሚያወራ? በትክክል ያስታውቃል አይደል? ለምን ከምታወሩት ነገር ጋር አክቲቭሊ ኢንጌጅ አያደርግም ራይት? እና ታዲያ መቼ ታደርሱልናላችሁ አምስትር አስገባው እና ምን አልከኝ አሚላችኋል መሃል ላይ ማለት በጣም ዲስአፖይንት ያደርጋል። ስለዚህ በተቻለ መጠን ከደንበኛው ጋር አብረን ኢንጌጅ ማድረግ አካላዊ ቋንቋችን፣ እይታችን፣ እንቅስቃሴያችንን ማስተካከል አለብን። ማን ነው ደንበኛ? ስለ ደንበኛ መስተንግዶ ስናወራ ስለ እናቶቻችን አባቶቻችን የእንግዳ አቀባበል ሳናወራ ማለፍ የለብንም። ስለዚህ ደንበኞችን አለንን የምንለውን ፕሮዳክት ይዘን መተን ሳንሰለች ማስተናገድ ከቤተሰቦቻችን ከእናት አባቶቻችን መውረስ አለ። ደንበኛ ለምንድነው ማተር የሚያደርገው? ለምን ማተር ያደርጋል? ዛሬ ለምንድነው ስለ ደንበኛ የምናወራው? ለምንድነው ስለ ቴክኒክ ማናወራው? ለምንድነው ስለ ሶሻል ሚዲያ ፖስት ማናወራው? ለምንድነው ስለ አንዳንድ ቴክኒኮች ክሎዚንግ ቴክኒክ ማናወራው? ደንበኛ ለምን ማተር ያደርጋል?